ነገራችኋለሁ። እሺ በዚህ ጉዳይ ነው አናዳችሁኛል። ከእናንተ ጋር ባላወራ ከእናንተ ጋር ባልቀራረብ እንደዚህ አታደርጉኝም። ስለዚህ ከእናንተ ጋር ሆነ መቀራረብ ማውራትም አልፈልግም ነው። ለምን ምን አደረግን ነው? ምን አጠፋን? ነገርኩሽ። አብራችሁ በር ላይ ድረስ መጣችሁ እኮ። ለሱ ስህተት ነው። አሁን አንተም ያልከው ስህተት ነው፣ እኛም ተሳስተን ሊሆን ይችላል። ግን አንተ ያልከው ደግሞ ማለት ነው እዚህ ጋር ለምንድን ነው እሷን እዛ ጋር ድረስ መታ በግድ እኔን ጠርታችሁ ምናምን ያልከው? እሱም አይሆን ነው። እዚህ ጋር አንተም ተሳስተሃል። ግን መተን ደግሞ ሰፈር እሷን ይዘን ወይ ደግሞ እሷ የላከችንን እሷ አርጉ ያለችንን በማድረጋችን ከተቀየም ይቅርታ። ለዛ ነው እንዳታዝንብን ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ ደህና ነኝ። እናንተ እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ዛሬ በምን መጣውላችሁ መሰላችሁ? ባለፈው ሰያው ቤት ወስዳን ነበረ። ሰያው ቤት ሄደን እዛ ልብሳችሁን ፊታችሁን ተሸፈኑና ሄዳችሁ ቪዲዮውን እንደውም ለቀናል። እንግዲህ ያያችሁት ቤተሰቦቼ ታውቁታላችሁ፣ ያላያችሁ አዲስ ለሆናችሁ ግን ፊታችንን ሸፍነን ሄደን ሰያውን እንደ እንትን ሆነን በር ላይ አንኳኩተን ርቦናል ምናምን ብለን እሱ እስኪወጣ ድረስ ባለቤቱን አድርቀናት ብርም እየሰጠችን አንፈልግም ብለን ምናምን አድርቀናት እንግዲህ ያው እሱ እንዲወጣና እሱን እንድናየው አስደርጋን ነበረ። ያው ይሄ እንግዲህ ተንኮል የመጣው ከሱመያ ነው ማለት ነው። ሱመያ መክራ እንዲያድርጉ ብላ እሷ ናት የላከችን እና እኛም ደግሞ አላሳፈርናትም። በተላክነው መሰረት የጓደኛችንን ተልእኮ በሚገባ ፈጽመናል ማለት ነው። ያው ግን በዚህ መሀል ምን ተፈጠረ መሰላችሁ? ሱመያ እንደዛ አድርጉ ብለን እኛም እሺ ብለን ሄደን ሰኢድን ቤቱ ድረስ ሄደን አንኳክተን እሱን ለምን እንዲወጡ አድርገን ባለቤቱንም አዝገናት እሱ እንዲወጣ ባደረግነው ነገር ሰያው ደብሮታል። አይ ቲንክ እሱ ደብሮታልና ከዛ በኋላ ደወልኩለት ላናገረው ሞከርኩኝ ምናምንና በጣም ደብሮታል። ስልክ አያነሳም፣ አያናግረንም። እኔንና ጓደኛዬን ሀዋን አንድ ላይ ነው የተቀየመን። ይሄን ነው እኛንን አንድ ላይ እንሄድ ነው እና እንዴት አደርጋላችሁ? ያው እንደምታውቁት እኔም ከሰያው ጋር ጓደኛዬ ነው፣ የረጅም ዓመት ጓደኛዬ ነው። እሱም ሚስቱም ለኔ እኩል ጓደኞቼ ናቸውና እንዴት አደርጋላችሁ? እንዴት እኔን በዚህ እንትን ትሉኛላችሁ ብሎ ደብሮታል። እና ጓደኞቹም ነበሩ፣ በጓደኞቹም አስደውለናል። ኧረ እባካችሁ ሰኢድ አላዋራ ለምን ሆኖ ነው? ምን ከፍቶት ነው? ምን አስቀይመን ነው እያለን ስንል ድምፁን አጥፍቶብናል። ስልክ አይመልስም። ሰኢድ እንደውም እንደዚህ አይጨክንም። ግን በአሁኑ አይ ቲንክ በጣም ነው የደበረው። ማለት እኔ እናንተም ለኔ ጓደኞቼ ናችሁ እንዴት አደርጋላችሁ በሚለው ከፍቶታል ይመስለኛል። እና እኛ ደግሞ እንግዲህ እንዳይከፋው በሰው አድርጌ እሱ ያለበትን አውቄ ጓደኛውን ልኬ ስልኬን እንዲያነሳ እንዲሁም ደግሞ እንዲያናግረኝ አድርጌያለሁ። አሁን እንግዲህ ሰኢድ ይመጣል። ከሰኢድ ጋር ደግሞ እስቲ ያለውን ነገር ለምን እንደደበረው ለምን እንደከፋው ያው ያውቃል። ሱመያ ልካን እዛ ቦታ እንደሄድን እና ለምን እንደከፋውና ለምን እንደደበረው ከሰኢድ የምናውቅ ይሆናል ማለት ነው። እንግዲህ ውድ ቤተሰቦቼ ሰያው መጣው ብሎኝ እንግዲህ እስካሁን አልመጣም። መንገዱን እያየሁ ነው። እስካሁን ድረስ ብቅም አላለም። እየጠበቅኩት ነው። ምን እንደገጠመው እንግዲህ ትራንስፖርት ምናምንም ሊሆን ይችላል፣ አላቅም። የሚያገኘኝ ምናምን ነግሮኛል። ያለውን ነገር እናውራ፣ በምንድን ነው ያስቀየምንህ፣ ምንድን ነው ያስከፋንህ ብዬው እንግዲህ እሺ ብሎ እመጣለሁ ብሎኝ እየጠበቅኩት ነው። ግን ስቲል አልመጣም። ረጅም ሰዓት ሆነ እየጠበቅኩት ነው። እንደውም እኔ ለእናንተ በመሀል እያስገባው በመሀል እያረፍኩ ምናምን ነው እየጠበቅኩት ያለሁት። ረጅም ጊዜ ነው የወሰደው እዚህ ለመድረስ። እስካሁን አልመጣም፣ እየጠበቅኩት ነው። እና እንግዲህ ሲመጣ ምንድነው ያስከፋህ? ምንድነው የደበረህ? ምንድነው ስልክም እንዲማታነሳው? እኛ እኮ ኦልሬዲ እንደዚህ እንደሚከፋህ አልመሰለንም። ያው ነገሩን ሱመያ ስትነግረን ቀለል አድርገን ነው ያየነው። እንደሚከፋውም እሱንም የሚያሳዝን አልመሰለንም። እና እሱ አይ ቲንክ በጣም ነው የደበረው በዚህ ነገር። እንግዲህ እየጠበቅኩት ነው። እዚህ ቦታ ላይ የምታስታውሱ ከሆነ አንድ ቪዲዮ ሰርተናል፣ ከሰያው ጋር ቪዲዮ ሰርተናልና ሰያው ይሄንን ቦታ ይህቺን ቦታ ያውቃታል። ከዚህ በፊት የሆነ ቪዲዮ እዚህ ጋር ሰርተናል፣ ከሱ ጋር ቪዲዮ ሰርተናልና ቦታዋንም ያውቃታል። እዛ ቦታ እንገናኝ ብዬ ነው የቀጠርኩት። እኔም ደግሞ ለእናንተ ሲመጣ ያለውን ነገር ምን እንደሚለኝ፣ በምን እንደተቀየመ፣ በምን እንዳስከፋሁት ያለውን ነገር ለእናንተ ያው ካሜራውን ሬዲ አድርጌ እየጠበቅኩት ነው። በጉጉት እየተጠበቀ ነው ዛሬ ሰያው እና እንግዲህ እስካሁን ድረስ አልመጣም፣ እየጠበቅኩት ነው። እዚህ ቦታ ላይ ነው። ከዚህ በፊትም የሆነ ቪዲዮ አብረን ሰርተን ነበር ያውቀዋልና
እዛ ጠብቀሃለሁ ና ብዬው እየጠበቅኩት ነው እስካሁን አልመጣም እንግዲህ ሰኢድ እንግዲህ ሲጠበቅ የነበረው ይሄው መጥቷል እኔ ዛሬ እንደውም ሊቀጣይ ነው እንዴ ሊቀር ነው እንዴ መጣው ብሎ ብዬ ነበረ አሁን እንግዲህ ቀጠሮውን አክብሮ እየመጣ ነው ያለው ደስ ብሎኛል በመምጣቱ ነው ሲቆይ እንደውም የማይመጣ መስሎኝ ነበር ይሄ ልጅ ሊቀር ነው እንዴ ብዬ ነበር ያው እየመጣ ነው ውድ ቤተሰቦቼ እንዴት ነሽ ሰያው ሰላም እንዴት ነህ ምን ነው ቅዝቅዝ አልክ ነበረች ጭሱ ምንድነው ሰፈራችሁ ጭሳው ቆሻሻ ምናምን እያቃጠሉ ለዛ ነው አንተ በጣም አስጠበከኝ እኮ በእውነት ምን ነው ትቆየው በጣም ቆየህ በዛው እኩል ያለሽ መሰለኝ ነው እንዴ ቆየህ በጣም ያስጠበከኝ ደጅ ደጁን መንገዱን ጨምረሽ ነው ወይስ ጫማው ላይ ቆይ የለ ይሆንሽ እባክህ ይላይ ሆኜ ነው ረዘምኩባ አሳጣውክ ደህና ነሽ አለሁልህ ሰይዲ ትንሽ አይደብርሽም እንዴ ዘጋኸኝ ግን ምን ነው እንደው ጨክነህ ኧረ እንደውም ማናገርም አልፈልግም ጨቀጭቂኝ ነው እንጂ ለምን ምን አጠፋን ቆይ ምንድነው የደበረክ እስኪ እንዴ እኔ ባለፈው ከሐዋ ጋር ሆናችሁ ቡርቃ ለብሳችሁ ቤት አልመጣችሁ አዎ ለካ ከሱመያ ጋር በር ላይ ነበራችሁ አዎ እኔ ብቻችሁን መጣችሁ ፍራንክ ብታርጉኝ መሰለኝ እናንተ ከሱመያ ጋር ቤት ድረስ እየመጣችሁ ለካስ ወጣ ገባ ምን እያደረገ ነው እና የሚለው እናንተ ናችሁ ለሱመያ የምትነግሯት አሁን እሱን አይደለም ተው እኔ ምን ላይ ነው ምን እያረክ ነው እንዴት ነው ምናምን እያላችሁ ቤት እየመጣችሁ ሐዊንም ኢማንንም እያወራችሁ ሚስጥር እየወሰዳችሁ ለሱመያ የምትነግሯት ሱመያ ሁሉ ነገር ታውቃለች ስለኛ አሁን የዛን ቀን ስለመጣን አሁን እያንዳንዱን ኢንፎርሜሽን አቀበኛል ልታረጋግጥ አብራችሁ የዛን ቀን መጣችሁ ቪዲዮ አሰራቻችሁ እንጂ እሷ ሌላም ጊዜ እየመጣችሁ ትመለሱ ይሆናል እናንተ ክብር አድርጋ እዚሁ ያደረች እያየች ትመለሳለች ብዙ ነገር እየተደረገ ነው ያው ምንም የምታረገኝ ነገር የለም ግን እናንተ የኔና እሷ መታረቅ እንደማትፈልጉ አየሁኝ ዝም ብላችሁ ባፍ ነው የምታወሩት እኛ ሱመያ በር ላይ መታ ይዛችሁ አስገብታችኋት እንኳን የለም ምናምን ብላችሁ አታላችኋት እሷ ካሜራውን አስቀምጣ ሄደች አይደለ እናንተ ቀረጻችሁ እናንተ ግቢ ሲገቡ ቪዲዮ ካሜራው ተወሰደ ይሄን ሁሉ እናንተ እዛ ጋር ያላችሁ ትመጣለች ካሜራ ልታነሳ ወይ ያዛትና አውራት እንዳላወቀ እንደነቃሁንና ምናምን እኛ እንዲያስከል ያዛትና ምናምን ከዛ እኛም መሀል እንገባለን እንድታረቁ እናደርጋለን በር ዘጋባት እዚሁ ልጆቹ እንዲመጡ ታደርጋለህ ምናምን ብላችሁ እኮ ማገዝ ትችሉ ነበር እንዴ እና እሷውን ያለ ፍላጎቷ እቺ ሴት አሁን እኛ እሷ ሳትፈልግ ነው አንተን ጠርተን ይዘናት ምናምን የምትናገራት ምን ችግር አለው ያለ ፍላጎቷ ቢሆን እኔ እዛ ጋር አልደበድባት አልገላት ማድረግ ባካል ባገኛት ምንም አላደርጋት ደስ ይላል ማውራት ምኑ አዎ ደስ ይላል አሁን አንተ ያለ ፍቃድህ እንኳን እዛ እንመታችሁ እኮ እናንተ ሰፈሬ እሷም አብራ መታ እንዲያረጋችሁ ብለህ እንኳን ከፍቷል ደብሮሃል እና እሷን ደግሞ ያለ ፍላጎቷ አንተና ምተናውን ብናስይዛት ምናምን ምንድነው የሚሰማት እስቲ ንገሪ ምን ይሰማታል ለማስታረቅ ያደርጉ ነገር ነው የምትለው እናንተን ምን ማተላችሁ እኛ እኮ እየሞከርን ነው እናንተን ለማስታረቅ 2 አመት ሞከራችሁ በቃ እየሞከርን ነው 2 አመት በሙሉ ይሄ ሙከራ ነው 2 አመት ሞከራችሁ እሺ እኛ እየሞከርን ነው ግን አሁን እናንተ በይዛችኋት ያዛት እናስገባ ብትሉኝ ተው በቃ ምናምን እንዴት አየሽ ምናምን ብላችሁ አውቃችሁ በእንመካከር የሆነ መላ እናጣም ከዛ በኋላ እሷ ትገባለች ግፋቢል እናወራለን አትሄጂም ከዚህ ቤት እላታለሁ ልጆቹን አንጭላታለሁ ልጆቹን ታመጣቸዋለች ልጆቼንም አይችል ነበር መታረቅ ምንችል ነበር ማስታረቅ ትችሉ ነበር በዛ መንገድ ኦኬ ሶ አሁን አንተ የከፋህ ለምን በሰዓቱ ይዛችሁ ሱመያን እኔ ጋር እንድትገባ አላረጋችሁም ነው በር ድረስ መታ እናንተ ብቻ ያን ቡርቃ አርጋችሁ እኔን ሸውዳችሁ ተመለሳችሁ ኢንፎርሜሽን አቀባይ ለሷ እናንተ ናችሁ እያልከን ግን የተሳሳተን እንደዛ አይደለም ሳይ እሺ ለምን አብራችሁ መታችሁ እንደዛ አርጋችሁ ሄዳችሁ እሷ ናትኛ እኔ ለምንም ይሄን እንዳሰበች እኔ ማቀው ነገር የለም እንዳጋጣሚ ነው ሐዋንና እኔን ጠርታን እዚህ ቦታ ነው ያለው የት ምናምን ስንላት እንዲህ ቦታ ነው ያለው እሺ ስንላት ሰኢድን እንደዚህ እስቲ አድርጉልኝ ብላለችን በክፋትም አልወሰድነውም አንተም ይደብርሃል ብለን አላልንም እሺ ብለን እኛም በታዘዝነው መሰረት እሷ እንዳለችን አደረግን ምናልባት ያ ካስቀየመ በጣም ይቀር ያስቀይማል በጣም ነው ያስቀይማል እንዴት ያስቀይም በጣም ያስቀይማል እኛ ደግሞ አንተን ያስከፋሃል ብለን አላሰብንም እኔም ሐዋም ይሄንን አላሰብንም አንተ ይደብርሃል በዚህ ከፋሃል ብለን አላሰብንም እንጂ አሁን በግድ ያዟትና እሷ ቤት እንድትገባ ልጆቹን እንደምና ይሄ አይሆንም ያለሷ ፍቃድ ይሆናል ምንም ይሆን ነገር እኮ የለም ለማስታረቅ አድርጋችሁ ነው እንጂ ልታስደበድቧት ወይ ልታሳስሯት አይደለም እሷ እንደዛ አትረዳማ አሁን ሰዓት ላይ ደግሞ እሷ መታረቅ እንደማትፈልግ ታውቃለህ ምክንያቱም ምንድነው ማታረቅበት እሺ ባታረቅ እንኳን ልጆችን ልታሰኛ ታርጉና አንተ ለምንድን ነው ይሄ ሁሉ ሴት የምታንጋጋው ቆይ ምን አንጋጋው አንተ እኮ ቢያንስ እቺ ሴት እንድታዝንልህ ማን አንጋጋው ቆይ ልንገርህ አዳምጠኝ እኔ አሁን በሁለታችሁም ሳይድ መሆን አልፈልግም በሷም ባንተም ሳይድ አይደለም እኩል ናችሁ ለኔ ብያለሁ ከመጀመሪያ ግን አሁን አንተ እቺ ሴት እንድታዝንልህ ወይ ባሌ እኮ ለካ ተጎርቷል ባሌ እኮ በልጆቹ ናፍቆት ስቃይ ላይ ነው ያለው ሚስቱ ናፍቀዋለች ልጆቹ ናፍቀውታል ብላ እንድትራራልህ ማድረግ አለብህ አንተ
በየቀኑ አንዷን ታመጣለህ፣ ቀጣይ ደግሞ አንዷን ጠይሟን ታመጣለህ፣ ቀዩን ታመጣለህ። ምንም የቀረህ የሴት አይነት የለም። ምን አይታ ነው የምታዝንልች ሴት? በስንት አባዛችሁት? ስንት ናቸው? መጀመሪያ ሁለቱ እሺ፣ ኢማን መጀመሪያ በቃ 3 አጣ ብቻዬን ስሆን ከሐራም ሐላል ይሻላል። አንተ ብቻ መሆናችን እንዴ? ራስን መች ነው የምታዳምጠው? አሁን የኔ ነገር እኮ አሁን ሚዲያ ላይ ስለወጣ ነው እንጂ ከኔ የባሰ ስንት ሰው አለ። አስሩ የሚያተራምስ ወንድ እኮ አለ፣ አይጠፋም። እሺ አንተ ደግሞ በሐላል አረከው። ቆይ ልንገርሽ፣ ሴትም እኮ አለች አስሩ የምታተራምስ። እሺ አይደለ? እኔ እዚህ ጋር ያጠፋው ጥፋት የለም። ለምን እንደው ታውቂያለሽ? እኔ ከማንም ጋር ሐራም መስራት አልፈልግም። ለምን 4 አላገባም? ገባሽ አይደል? እዚህም እዛም እየርኩኝ አሁን ሚስቴ አብራኝ ከሌለች ወንድ ልጅ ነኝ፣ ሴት ካስፈለገኝ ከዛችም ጋር ሚስቴ እስክታረቀኝ እያልኩኝ ዛሬ ከዛችኛው ጋር ካላገባው ሴት ጋር ሐራም እየሰራው ነገም ከዛችኛው ጋር ሐራም እየሰራው ለምን አንዷን ጓደኛ ብዬ ቢይዝ ጓደኛ ይባል ነገርም የለም በሃይማኖታችን ነው ፈቀድ አይደል? ቢይዝ ከሷ ጋር ሐራም ብሰራ ከሷ ጋር ብንቆራረፍ ስትሄድ ነገ ሌላ እያልኩ ከሚስቴ እስክታረቅ ወይም ደግሞ ከዛችም ያችን ከማተረማመስና ከሴቶች ከማበዛ ሐራም ከምሰራ ላይ ሚዲያ ላይ ስላሳወኩኝ ነው እንጂ እኔ ስንት ሰው አለ ሚዲያ ላይ ሳያሳውቅ ዛሬ ከአንዷ ጋር ይሆናል። እስኪ ያገቡ ራሱ ሴቶችም ሆኑ አንድ ሴት እስክታገባ ራሱ አናረግም ሊሉ ይችላሉ። ሚዲያ ላይ እናውቃለን። እስክታገባ 10 15 ወንድ ልትገናኝ ትችላለች። ወንዱም እንደዛው ሊያደርግ ይችላል። ከዛም በላይ ሊሆን ይችላል። ምን ይተወቃል? እና አሁን አንተ እኔ ትክክል ነኝ እያልክ ልክ ነኝ በስነ ስርዓት ለምን እንደው ታውቂያለሽ? ልክ ነኝ ሐራም እንዳልሰራ እያልክ ከዚህም ጥሩ ነው። ካገባው እንጂ ምን አደረኩኝ? ለምን ታገባለህ? ስለዚህ ዝም ብዬ ላተርማምስ። ለምን ራስን መቆጣጠር አለ? መተራመስም የለብህም። ይችንም ያችንም ማግባት የለብህም። ይሄ አባባል ነው፣ ውሸት ነው። ሁሉም ሰው ራስ መቆጣጠር እስካገባ ጠብቃለሁ ምናምን ውሸት ነው። እንዴት ውሸት ነው? አንተ ራስን ስሜትን እንኳን ነው የምትመራው። ሰየው እመራለሁ ይላሉ። ስንቱ ተደብቆ የሚያደርገው ነገር ማን ያውቃል? ስንቱን እናያለን በየሆቴሉ በማክሲም እየተሸፈኑ በምንም እያደረጉ ይሄንን ውሸት ነው የሚለኝ ሰው ካለ ራሱ ውሸታም ነው። የፈለገውን ይበለኝ። ገባሽ አይደል? ያ አንተ እኔ ግልጽ ስለሆንኩ ነው። ግልጽ ስለሆንኩኝ ያገባሁትን 2 ሴቶች ኢማን በተፈጠረው ነገር ተጋባን። ሐላል ነው ያደረኩት። ምንም ነገር አላደረኩም። ሀዊንም ደግሞ አገባኋት። ያደረኩት ነገር የለም። 2 ናቸው። አዲስ የመጣችውን ልጅ አይተሻት ከሆነ ደግሞ ወደድኩሽ ኒካ ልሰርልሽ ነው ያልኳት። የት ነው የምታመጣቸው ግን? ልንገርሻ ወድጄሻለሁ እኔ ከአንቺን መሳምና ከአንቺ ጋር ሐራም መስራት አልፈልግም ነው ያልኩት። ያው በሚስጥር በካሜራ ደብቃ ለቀቀች። ለቃለች አይደለ? እኔ ምንም ነገር አስቢ፣ ልጅቷ ቆንጆ ናት፣ ታሳስታለች። ማንም ወንድ ቢሆን ሚቶ የለም እተዋለሁ አልሳሳት የሚል ካለ ውሸታም ነው እሱ። እንትን አይደለም እሱ መላእክት አይደለም። ገባሽ አይደለ? ገባሽ አይደል? ስለዚህ እኔ ያደረኩት ምንድነው ከአንቺ ጋር ምንም አይነት ሐራም አንቺን መሳም አልፈልግም፣ ሐራም ማድረግ አልፈልግም። ኒካ ልሰርልሽ ላግባልሽ። ቆንጆ ልጅ ነሽ፣ ለልጆች ትሆኛለሽ። ያጠፋው ጥፋት የለም። አግብተህ ጨረስካችሁ? አገባው በእኛ እምነት 4 ተፈቀደ አይደለ? ሐራም ከመስራት 4ቱን ማግባት ይሻላል። ገባሽ አይደለ? ህጉን ካወቅሽና ማስተዳደር ከቻልሽ ትችያለሽ። ሌሎቹ ደግሞ የሚሳደቡት 2 አገባ 3 አገባ ውሸታም ቢሆን ማንም ሰው ቢሆን ራሱን ሃይማኖተኛ ነው የሚለው ራሱ ያተረማምሳል። አይቶም ገባሽ አይደለ? በእኛ 4 ተፈቀደ አገባው ስላላገባ ከአንድ ሴት ጋር ይኖራል ጻድቅ። አቤት ውሸት ነው። ገባሽ አይደል? ማንም ሰው እንደዚህ ከአንድ ሴት ጋር የሚኖር የለም። አሁን አንተ ያው ሐራም ከስንት አንዱ ጠልቆ ገብቶ በጣም ፈጣሪውን የሚፈራ ሰው ከሆነ ወይም ደግሞ የሆነ ችግር ኖሮበት ከሆነ ነው እንጂ ማንም ሳይሰራ እንትን የሚል የለም። አንወሻሽ። ግልጽ እናውራ ካለ ሁሉም ያተረማምሳል። ሁሉም ላጤም ከሆነ እስኪያገባ ያተረማምሳል። አግብቶ ራሱ ውጪ ያተረማምሳል። ባያገባ እንደውም ሴቶች ራሱ አንዳንዴ ሞኝ ይሆናሉ። እንዴት ባሌ ከኔ ውጪ ዞር ብሎ የሚላሉ እንጂ ዝም ብሎ ነው። ሴት ካስፈልገው አይደለም ሁሉም ብለን ማለት አንቺ ከስንት አንዱ ነው። ታማኝ ለቤታቸው ከስንት አንዱ ነው። ከስንት አንዱ ነው እንጂ እናንተ ያን ከስንት አንዱ መሆን አትችልም። ከስንት አንዱ አይደለም። እኔ እሺ አሁን አንተ የምትለው እኔ ዲኔ ይፈቅድልኛል ከዚህችም ከዛችም እያየው ሐራም ከምሰራ ያ ወደድኳትን ሴት አብሬ በሌላ ነገር ፈጣሪም ከሚያዝንብኝ በትክክሉ ፈጣሪ በሚወደው መንገድ እየሄድኩ ነው። እንደዛ ይሻላል ነው በልብ ከመልከስከስ ሐራም ከምሰራ ለምን በየሳምንቱ እየፈታው አላገባም? እሺ እሱ ልክ ልትሆን ትችላለህ። እየፈታው ባገባ አይደለ? አንድ ራሱ አይደለም። ቆይ ሞራል አትጠነቀቅም ወይ? 2 ስላለኝ ብቻ አይደለም። አንድ ሚስት ራሱ ቢኖረኝ ባለስማማ ብፋታ ሐራም ከምሰራ በሳምንቱ ሌላ ባገባ። እሺ አንተ ሌላ ታገባ አንዷ ስታዝንብህስ? አሁን ለምሳሌ አንተ ባገባህ ቁጥር አንተ አሁን ፈጣሪን አላሳዝንም ማለት በዚህ በኩል አንተ ስታገባ እዚህ ጋር ደግሞ ባለቤትህ እያዘነችብህ ነው። በአንተ ልጆቿን ይዛ የትኛው ነሽ የምታዝንብኝ? እኔ ስለሌሎቹ አያገባኝም። እኔ አልቆጥራቸውም ሁላ አንተ ቁጠራቸው። እኔ የማውቀው ስለ ሱመያ በቃ ስለ መጀመሪያ ሚስት ማለት ነው። ሱመያ ታዝንብታለች ብለሽ ሱመያ ኦፍ ኮርስ እያዘነችብህ ነው። ካዘነች አመጣም
ሳላገባ አንተ እኮ ነው ሄደህ እሷን መፈለግ ይቅር እንድትል ማድረግ እሷ በቃ በብዙ ነገር ልቧን መቀየር እኔ ስንት ቦታ እጄ ፈለግኳት። እዚህ ጋር ደግሞ ሌላ ስራ ትሰራለህ። እንድትጨክንብህ ነው እኮ የምታረገው። ምንም እንድጨክናለሁ አልመጣም ማለት ነው። ሱመያን ፈልጋለሁ እዚህ ጋር ሴት ጋር እሷ እኮ እዚህ ጋር ሱመያ እዚህ ጋር ሌላ ሚስት ጋር ይሄንን እኮ ያደረኩት ተስፋ ካስቆርጠችኝ በኋላ። እንዴት ትዘንልህና ተስፋ ካስቆርጠችኝ በኋላ እኮ ነው ይሄን ማድረግ እኮ ተስፋ ቆርጠች። ለምን ተስፋ ትቆርጣለህ? አንተ ትክክለኛ የምትወዳት ከሆነ እኮ ተስፋ ቆርጥ። 10 ዓመት ልጠብቃት አልመጣም ማለች። ምን ልሁን እኔ ልጆች ፈልጋለሁ። ምን ልሁን ልጆቼን ማላሳይቺ ወይም ሌሎች ልጆችን እንደወልድ አላደረገች እኮ እንደዛ እንድታረግልህ እኮ ሰያው አንተ ተግባርህ እኮ ነው አላለችም። ተግባር ያልሚ ነገር ስሚ አንቺም ስሚ ሴት አታብዛ አይደለም አበዛውም አላበዛውም ብቻዬን ብኖር አትመጣም። እሱ ለምን ትመጣለች? ታዝንልሃለች። ባሌ ብቻውን ነው ባሌ ተውቋል ብላ ትመጣለች። እንዴት አትመጣም? እስቲ ሁሉንም ፍታና ካልመጣች ታያታለህ። እሱን ተይና ለምን ጠራሽ? እኔ አሁን ለምንድን ነው የጠራው? ብቻ ወደ ቀጥታ ወደ ንግግራችን ገባንና የጠራሁበት ምክንያት ምንድነው መሰለ? አሁን በፊት አንተ አዝነህብን ነበር። ለምን ሱመያን እንዴት እዛ ይዘው መተው እዛ ድረስ መተው እነሱ ሳይነግሩኝ እነሱ በሷ ሳይድ ናቸው ሚስጥሬንም አሳልፈው የሚሰጡ እነሱ ናቸው ብለህ ብዙ አዝነህብናል። እና እኛ ደግሞ ያንን የተሳሳተ መረጃ ከአይምሮህ እንድታጸዳ ነው። እኛ አንተም እሷም ለኛ እኩል ናችሁ። አንተንም እንወድሃለን እሷንም በአጠቃላይ ለዚህ እኮ ለምን ጠራሽኝ ነው? እሱን ተይውና ለዚሁ ነው በቃ። ለምን ተቀየምከን? በቃ ነገራችኋለሁ። እሺ በዚህ ጉዳይ ነው አናዳችሁኛል። ከእናንተ ጋር ባላወራ ከእናንተ ጋር ባልቀራረብ እንደዚህ አታረጉኝም። ስለዚህ ከእናንተ ጋር ሆነ መቀራረብ ማውራትም አልፈልግም ነው። ለምን ምን አደረግን ነው? ምን አጠፋን እኮ ነገርኩሽ። አብራችሁ በር ላይ ድረስ መጣችሁ እኮ ለሱ ስህተት ነው። አሁን አንተም ያልከው ስህተት ነው፣ እኛም ተሳስተን ሊሆን ይችላል። ግን አንተ ያልከው ደግሞ ማለት ነው እዚህ ጋር ለምንድን ነው እሷን እዛ ጋር ድረስ መታ በግድ እኔን ጠርታችሁ ምናምን ያልከው? እሱም አይሆን ነው። እዚህ ጋር አንተም ተሳስተሃል። ግን መተን ደግሞ ሰፈር እሷን ይዘን ወይ ደግሞ እሷ የላከችንን እሷ አርጉ ያለችንን በማድረጋችን ከተቀየም ይቅርታ። ለዛ ነው እንዳታዝንብን እንዳትዘጋን። ለምን አንተም እንድታዝንብኝ አልፈልግም። ምን ይቅርታ ለማለት ነው። ለይቅርታ ነው የጠራውክ። ይቅርታ እንዳደረግልሽ ከፈለግሽ አፉ እንድትለኝ በቃ እሺ። ይቅርታ እንዳደረግልሽ ትፈልጊያለሽ? እሺ አዎ። ስለዚህ የምትኖርበት ከልብህ ነው። ግን ከልብህ እንዳደረግልሻለሁ ወላሂ አደረግልሻለሁ። ቆያ እንዳደረግልሽ የምትፈልጊ ከሆነ እኔም አንድ ነገር ፈልጋለሁ። ምን? የምትኖርበት ቤት ውሰጂ። ወይ ልጆቼ እንዳያቸው አድርጊ። እሺ። አለበለዚያ ይቅርታ አደረግላችሁ ነው በቃ። ከእናንተ ጋር ማውራት አልፈልግም። አትደውሉብኝ፣ አልደውልባችሁ። እኛ እሺ የሱመያን ቤት እኮ አናውቀውም ታውቃለህ። አቤት አሁን ገና ዋሸሽ ደግሞ። እውነት አልዋሽም። ሰያው ይኸውልህ ምን ታደርጋለች መሰለ ባይዘዊ እሷም አሁን አንተንም ስለምንቀርብ ታውቃለች አይደለ? ትጠነቀቃለች። እዚህ ጋር አሁን እነሱም እኮ ለሱም ጓደኛ ናቸው። ለማስታረቅ ብለው እንኳን የሆነ ቤቴን ቢጠቁሙትስ ብላ ታስባለች። ሱመያ በጣም ጠንቃቃ ነች። ባይዘዊ ከምልህ በላይ ማለት ነው። ስለዚህ አሁን ጠንቃቃ ነች። ቤቷን ትነግሪኛለሽ? አልነግሪኝም። አታሳየንም ቤቷን። ባይዘዊ የምር ነው የምነግርህ። ቤቷን አናውቀው። ተጠንቅቃ ነው የምታወራ። ውጭ ነው የምታገኘን። ስትመጣም እሷ ነው የምታገኘን። መኖሪያዋን አናውቅም። ገባህ አይደለ? እውነት ከቤቷን አናውቀው። ለዛ ነው ሰየው። አሁን እንደውም እኔ አንተ ከመምጣት በፊት ያው እዚህ ጋር ካሜራ አስቀምጬ ያው ለተመልካቾቼም አንተ የምታወራኝን ነገር ምናምን ነገር እስቲ ምን ሆኖ ነው የተቀየመው የሚለውን ጭራሽ አንቺ ለተመልካቾች ልታሳይ እኔን ለማስወራት። አይ በምን እንደተቀየመው ከነሱ ምን ደብቀው ነገር የለም። ቪዲዮ ለመቅረጽ ፈልገሽ ነው እንጂ ለይቅርታ አይደለም ማለት ነው። ለምን ይቅርታ ልልህ ነው? ይቅርታም ልልህ ነው ለነሱም ነው። ቆይ እንጂ ምን ሆነ? ተረጋጋ። ምን ሆነህ ነው? እኔ ቤቷን ካላሳየሽኝ አንቺ ለቪዲዮ ነው ማለት ነው። ሸትሽ ነው ቤቷን ካላሳየሽኝ ቤቷን አላሳየህም። ለቪዲዮ ነው እንጂ ከልብሽ ይቅርታ ልጠይቅኝ አይደለም። ሰያው ምን ሆነህ ነው? በቃ እሺ አሁን ካሜራውን አቆመውና እኔ እናንተ እናውራ። ምንድነው? ይቁም ካሜራውና እናወራለን። ምንድነው የምናወራው? እኮ ተረጋግተህ ነው የምናወራው። እንደዚህ እንዴት? እሺ ተረጋጋ አንተና ማለት ነው። የምትኖርበትንም ሆነ ነገር ብቻ ጠብቀኝ። ካሜራውን አንዴ ላቆመውና እናወራለን። ታገኛለሽ? አዎ እኮ ካሜራውን ላቆመው። ተረጋጋ። እሺ እሺ